አለማንሳቷ ሳይሆን የሚገርመኝ አለመመለስሽ ነው የሚገርመኝ። ቢያንስ ስታዩ ይመለሳል። ሁሉ ቀን ምክንያት አጣጭም በቃ ሲጀምር አሁን እኮ ማለት ትግስት አታል እግዚአብሔር እኔና አንቺ በዚህ አይነት ነገር ሁሌ በጨቃ የምሬን እኮ ነው። ይሄ መሰረታዊ ችግርሽ እንደሆነ ታውቂያለሽ። ስልክ ማንሳት አይደል? አለማንሳት ነው እንጂ በቃ ሁሌም ነው። ሰኞ ይሁን ማክሰኞ ይሁን ሮብ ይሁን በቀን ቢያንስ በዚህ ሳምንት እንኳን 7 ወይ 8 ይሞክራል። ሳቂ የምሬን ነው። ቢያንስ በዚህ ሳምንት ስንት ቀን ደውያለሁ። ዛሬ እንኳን አለ ስልክ አለማንሳት መሰረታዊ ችግር ነው ያለብሽ። እና መሰረታዊ ችግር ቢሆን እኮ እያወኩኝ አይደለም። ምንም እያወኩ አልሞትሽ ቢያንስ መልሶ ይደውላል እኮ አልሞትሽ አይደለም። አይደለም እንደዚህ አይደለም። ለሞትም አለ አንድ እግዚአብሔር ከምሬ ነው። የሚያስቅ ነገር አለ። እሺ ቅድም ለምንድን ነው የዘጋሽው ስልክ? ቅድም ትናንትና ላልኩም እንዴ እና ትናንትና ሁሉ ቀን ምክንያት አጣጭም በቃ የሆነ ነገር እንደ ድሮ ሰው ወይ ምልክት እያስቀመጥን እዚህ ጋር አለፍሽ ወይ ስትደርሺ ድንጋዩን እዚህ ጋር ሲጀምር ማለት ነው ሳዳውል ሲቀር እኔ አላወኩም ነበር እንደዘጋሁት። ሁለቱንም ሲሜን ዘግቼው ነበር እኮ ማታ ነገርኩ እንዴ ምን እንደምናግሪኝ መዝጋትሽ አይደለም ስልክ በደንብ እየተደረችው ለሹቹ ላንተና ነገሩ ስልክ እየተደወለ ነው ያሳየው። እየዞርኩኝ በቃ እንዳለ እግዚአብሔር ባከሮች ማለት ነው። ለባለቤትሽ ያሳይ እንጂ የተደወለ ነው ወይስ ምን ነው? ቶኔ ማለት እሱ የለም አንተ ለማለም ደረሰው። የኔና ያንቺ የፍቺ መሰረት የሚሆነው በዚህ አያያዝ ስልክ አለማንሳትሽ። በዚህ ከቀጠልሽ ለቤተሰቦች ይወድሽ መስካሪ ነኝ አይደለም አስጀምር አሁን እኮ ማለት ትግስት አታል እግዚአብሔር ነው። ትግስት ማጣት አይደለም። በፊት እኮ ማለት ነው ሳልደውል ሲቀር ወይም ደውለክ እንኳን ካላገኘ አሁን እኮ ችግር አለ። ስንት ነገር ታውቃለህ? ምን ሆነሽ ነው ምናምን ቤብ ነበር የምትለኝ። አሁን እሷ የሚባል ነገር የለም። ቤብ ድሮ ቀረ። አይ ሪዝን ሊኖር ይገባል ነው ቢያንስ እኔ አለማንሳቷ አይደለም የሚገርመኝ። አለማንሳቷ ሳይሆን የሚገርመኝ አለመመለስሽ ነው የሚገርመኝ። ቢያንስ ስታዩ ይመለሳል። እኔ ልጀምራለሁ ሌላ ችግር የለም። አይደለም ዛሬ እኮ ደውላ ማለት ነው ምንም እኮ አሳውቀኝ አልገባ ሲጀምር ማታ ስለዘጋሁት ማለት ነው። እዛ ከመሬ ነው ማታ ስለዘጋሁት እኔ ከማላውቀው ነገር አለ። እኔ ማላውቀው ነገር አለ አይደለም ስጠብቃችሁ ነበር። እንዴት አለ ስልክ የሚያዘጋ ነገር አለ ወይ ነው ስልክ የሚያዘጋ እቺ በሳቅ ብትሸፋፍኛት የሆነች ውሸት አለች ከጀርባው። ተቀልዳለህ አንተ ማለት ነው። ነገርኝ ማላውቀው ነገር አለ ሲጀምር ጣት ነገር ያለው እግዚአብሔር እንዲህ ነገር አትደጋግምብኝ። እኔ ካንተ የተለየ ምን ማማ አንተ ስልክ ተዘግቶ ገጥሞሽ ያውቃል? እኔ ስልክ ተዘግቶ ገጥሞሽ ያውቃል? አንተ እኮ ማለት እኔ መጠርጠር እየጀመርኩ ነው። ስልክ በተዘጋ ሰዓት እቺ ልጅ የት ናት? ቅናተኛ ነበርኩ ማቅናት ሊጀምር ነው። አይደለም አንተ እንደዛ አይደለም። አይ አያስኬድም። አሁን እኔ የሚታሰበኝ ማርያም ጣትም ግን እንደዚህ አውርታል ሲጀምር ማለት ነው። ማላቀው እኔ ማታቀው እኔ ስልክ ሲዘጋ መጠራጠር ጀምሬያለሁ። እቺ ልጅ ወጣ እያለች ነው። በዛ በኩል ጠልፈው ቢሆንስ አይደለ እንዲህ ብላ ታረፈ አብሶ ውጪ ላይ ጠልፈው ቢናም ውጪ ላይ ወጣይ ጠዋት አልደወላችሁም። ብትደውሉ ነው ሲጀምር አሳውቀኝ። ሲቀጥልም ደግሞ ማለት ነው ጠዋት ስወጣ ስልክሽ መዘጋቱ አሁን እውነታውን ለማውራት እንደውም ቀረብሽ። እሱ ምሳ ሰዓት ነበረ። ውጭ ነው የምትሆነው። ምሳ በዛው እንበላለን ማርያምን ጋብዛታለሁ ምናምን ብዬ አስቤ ከእሱ ጋር እራሱ ልንቀመጥ ነበር ያሰብነው። በደውል አይሰራም። ቀረባት ብዬ መጣሁ። ለምን ዘጋሽ? እጅሽ ላይ ቢያንስ ዳይቨርት አድርገሽ ከሆነ ከላይ ይታያል ስልክሽ። አሁን አንቺ በአንቺ ሱስ እንዲሳፊ ስልኬ ላይ ጌታን ነው የምልህ ማርያም ምን አሳውቀኛ እንዳልገባ ትናንትና ራሱ ስደውል ማለት ነው ከስተመር እያወራሁ ስለሆነ ከስተመር ማውራትን ከስልክ መዝጋት ጋር ምን አለማንሳት እኮ ሌላ ጉዳይ ነው። ዛሬ ደግሞ መዝጋት ነው የደረስሽው። ስትዘጊ አትሳቂ። ወይ አንተ ደግሞ ታባብሰው ለምን ዘጋሽ ማለት እኮ አንተ አሳምኚኝ። ለምን ዘጋው? ጠዋት ማታ እያልሽ አታውቅም። ይሄ ውሸት ስትፈጥሪ እግዚአብሔር ለዋሽ አይደለም።
ይሄን ሰሞን የስልኬ ማየት ትችላለህ። እኔ ፓተርኑን በ47 ቆልፈሽ ነው። እኔ እኮ እሱን ራሱ አሁን ማወቅ አለብኝ። አሻራውንም ቼክ አድርጋለሁ፣ ፓስዋርድንም የኔ እኮ አሻራ ተደብቋል። ፓተርን ኮድ አለው። ቴሌግራም በዛ ዝግ ነው፣ ፌስቡክ በዛ ዝግ ነው። እኔ ከአንተ የምቀይረው ነገር ኖሮኝ አሁን እኮ አላነሳ ስትይ መጠርጠር ጀመርኩ። አይደለም ንገሪኝ ብሎ እግዚአብሔር ሰውን አያስወራም። እሺ ንገሪኝ። ቅድምም አላጣኋት እራሱ እኮ ነው። አሁን ማታ ዘግቼው ረሳሁት። አይደለም ማርያምን ኦፕኒንግ እዛው ክፈቺ ስሸጥላቸው ክፈቺ ይሉኛል። ሁሉም ብራንች ዛሬ ራሱ አብሲኒያ ምናምን አፑን አስወርደው ምናምን ምን ያገናኘዋል? አይደለም ስልኬን ይወስዳሉ። ከዛ ስልኬን ብዙ ደውል እኔ ባለትዳር ነኝ፣ የልጅ እናት ነኝ። ነጹን እንኳን ጠይቃት። ነጹ ስልክ ባለፈው ትቻለልኩ እንዲህ ዝም ብሎ ሲደወል ነበር። እኔ ራሱ አስጠላኝ። ከዛ ማታ እዛ ቤት አልገባሁም መኝታ ቤት አንተ ጋር ሆነ። እኔ እኮ ማታም እዛ ሄደሽ ስታመሽ እችልኝ መረች ማታ ምንድን ነው ያልከው? አንተ ስወጣ እኮ ማይሆን ነገር ታወራለህ። እዚህ ሆነሽ አንስተሽ እኔ ቅር እኮ አይለኝም፣ ችግር የለውም። የትም ብድግ አድርገሽ እኔ አትደውልልኝ እሱ አለ ብትይም ችግር የለም፣ እረዳሻለሁ። ጠዋትም እኮ ድጋሚ ያነሳው እንጂ ማለት ነው። ሲጀምር ቹቹም ያግዝሻል። ቹቹም አይደለም ቹቹ ራሱ ተናግሮሻል። አይደብርሽም ወይ አልከኝ ማለት ነው። እውነቱን እኮ ነው አላልኩ። ምን ማለት ነው? አላልከብችሁ እንዴ? እንዴት ልጅ ምን አሟታል? ሆዷን ካመማት ትንገረን። አራተኛ ዙር በአንድ ሰዓት ውስጥ የምትሄደው ነው እና ታዲያ ልጅቷ ብላ ስትጮህ እኔ እየቀናው ነው ቁም ነገሩ የቀና ሰው እኮ እንደዚህ ላይ ለሚያወራ በግልጽ ነው። አሁን እንደዚህ ከዳደኛ ማለፍ አለብኝ። ዘመኑ ለምን ለብሰክሰክ ታደርጊያለሽ? ከዚህ በኋላ እንዴት ነው በዚህ ምን ቀጥለው ነው? በዚህ ሁኔታ ስራውን ሊቆም ጠዋት እንደዛ ሲደወል ነው ይዘጋው። ከዛ ጠዋት ስወጣ ደግሞ ስልኬን እዚህ ቢቀመጥ ይሻል ነበር። ራሱ ትደውላለህ ብዬ ብጠብቅ ይይዛል። ዘግተሽው እንዴት ልደውልልኝ? ሲጀምር አሁን ደግሞ አልደውል ሲቀር ራሱ እስከ 7 ሰዓት መች ደወልሽልኝ? ይሄ ልጅ እኮ 7 ሰዓት ተኩል ድረስ እኮ የቆየው ትደውልልኝ ነበር። ስማልኝ ተሳስታ እንኳን አልደውልም። እኔ አይሰማኝም። እኔ አይሰማኝም። አንተ ረፍት ወጣ አይደል እንዴ? እኔ አይሰማኝም። ምን አለ ብትደውይልኝ? ስራ ይዞሳ ሁሌ የሚደውለው እሱ አይደል? እዛም እጄ እኔ የምደውለው እኔ ደውዬ ላላቅም እንዴ? እንደ የሆነ ነገር ከፈለግሽ እንጂ እኔ አንተን አረጸይ እግዚአብሔር አንተ ትናንትና ልክ ስልክ እንደዚህ ሳወጣ ማለት ነው ስልክ ሳወጣ እግዚአብሔርን ልክ ሳወጣ ልደውል አንተ ስልክ ሲጠራ ነበረ ነው እንግዲህ እኔ የምደውለው ለምቀረም እኔ ቅራ ጀምር ሳስብክ ነው አንተ የምደውለው። ችግር ኦኬ ቀድምሻለሁ። እኔ ሳስብሽ ነው የምታስቢ። በነገራችን ላይ ይሁን እኔ ቅራ አይለኝም በሱ ግን እቺን ተማሪ እኔ እየከፋኝ ነው። አሁን ይሄ ሁሉ ወሬያችን ምንድነው? እኔ ወሬ እየባሰ እኮ እንድትደውይልኝ እፈልጋለሁ። እኮ ይሰማኝ እኔ እኮ እኔ እኮ 100 ሴቶች የማናገር ሰው ነኝ። ቀለም ሙሉ ግን የምትናፍቂኝ አንቺ ነሽ። ደውይልኝ። እኔ ስልክ አጥቼ ነው በቀን ስንት ሴት መቀበል እችላለሁ? 300 ሴት አልቀበልም። 300 ሴት ብትቀበል እውነት ከኔ ያስፈልጋል። ፖሊሽ ነው። አይ ማስበለጥ አለማስበለጥ ሳይሆን ለመቀበልና ለመደዋወሉ ከሆነ እኔም ይብስብኛል። ለመስጠት ከሆነ ደግሞ ማይሰራውን ስልክ ስጪ 0911 እያልሽ የኔን ስልክ ስጫቸው ይደውሉ። ምን ችግር አለ? አዎ የኔን ስልክ ስጪ ይጠራል ወይ አልያዝኩትም የምጠቀመው ያኛውን ነው እያልሽ የኔን ስልክ ስጪ ይደውሉልኝ። እስቲ እኔም ላወራቸው ደህና ናቸው። ያው በስራ ምን እንገናኝ እንችላለን። ሰዎች ቴክስት ይጻፉልኝ። ለናታን ራሱ ናታን አልወጣንም ልቻት ደወለና እኮ ነው አንቺ ሴት ግን ስትባል ምናምን ነገር አለ። ምን ማታ አራት እየበላን ነው ብለሽ ታስቢኛለሽ? አንስተ አራት እየበላን ነው ኋላ ደውል ታላልኩ። እዛ ናታን ወይ ሴቶች ወይ አይደለም
ወይ ወንዶች ነው እንጂ ወንዶች እኮ ልብ የላቸውም። ቀለበትም አይተው እንኳን ተስፋ አይቆርጡም ማለት እሱ ሌላ ጉዳይ ነው። እና እንደዚህ ስለሚደውሉ ነው የዘጋሁት። ዛሬ ደግሞ ሲጀምር አንተ ራሱ አለመደወል ሲደውሉ ያን ሰዓት ቆይቼ ብቻ እኔ ማይ ሳፋሪኮም ሲማውጪ ብያለሁ። እኔ የተሰማኝ ነገር ነው የማወራው። ዋይዚ ሳፋሪኮም ሲማውጪ ስትገቢ ትዘጊዋለሽ። እኔ ጸባይ ሊቀየር ይችላል። በዚህ አያያዝ ከሄድሽ መቅናት ልጀምር ይችላለሁ። ለምን ትቀናለህ? እንዴት አልቀና? አለበለዛ እኔም እጀምራለሁ እንጂ እዛው የተቀበልኩ ማታ ደውሉልኝ ማለት አይቀርም። አይደለም ሲጀምር ወንድ ባህሪው ብቻውን ሲሆን ነው ሰው የሚያስታውሰው። አንቺ ብቻሽን ስትሆኚ ነው ሴት ባህሪ ደግሞ ከሰው ጋር ስትሆኚ ነው ሴት ሲጀምር ለስራው ብዬ ነው እንጂ ስልኬን ራሱ የምሰጠው። ሲጀምር ስልኬን እኮ ሆን ብዬ አይደለም የምሰጠው። እግዚአብሔር ኦፕኒንግ ብለው ስልክ ይወስዳሉ። እሱ እንደሚፈጠር እኮ መጀመሪያ የሚታወቅ እኔ ተረድቼሻለሁ። ችግር የለውም። ግን እኔ አሁን እነሱ አይደውሉ ምናምን ይደውላሉ። አዎ ቆንጆዬ ነሽ፣ ችግር የለም ይደውሉ፣ ደስ ይለኛል ሲፈልጉሽ እኮ። ግን ማልበል ከነሱ ቀጥሎ እኔንም አስተናግጂኝ። ከነሱ ቀጥሎ ይደውሉ ከሆነ እሰየው። ግን ሲደወልልኝ ነው ከነሱ በፊት መሆኑን የማውቀው እና የተደወለልኝ አይደለም። ዛሬ ምንድነው ቀኑ? ዓርብ። ከሰኞ እስከ ዓርብ ወደ እኔ እንደዚህ የደወልሽበትን ብታዩ እኔ የለም ኢንከሚንግ ኮል እንጂ አውትጎይንግ ላይ ያለ አይመስለኝም ስልክሽ ላይ። እና የምር ታዝቤ ነው እውነቱን ያወራሁት። እና እኔ ካልደወልኩ አትደውይም አስታውሽና ደውያለሁ ካልሽኝ እኔ እቀጣለሁ። አሁን ይሄንን ሁሉ ችዬ ነው እንግዲህ ወቀሳ ማቅረብ ይፈረድብኛል። ችግር የለውም በርቺ። እሺ በቃ እደውላለሁ። አትደውይ፣ ዝግ ነው ስልኬ። ስልኬ ዝግ ነው። ይሰማዋል ብለሽ አስቢ። እና ብናገር ከምድር ተነስቼ አይደለም ይሄ ተሰምቶኝ ነው እና ታሳቢ ሆነ ለማለት ነው እንጂ እኔም እየሰጠው መጣና ማታ አንቺ በዛ በኩል እኔ በዚህ በኩል እያወራን ይመችሻል። አቅጣጫ ይሆናልሽ እኮ ተስማማሽ። አንተ ደግሞ ማርያም እንደዚህ ነው የምታወራው ሲጀምር ይሁን እንዲያልከው እንደዛ ስታወራ ይሁን ስልሽ እኮ ደስ ብሎሽ እኮ ይሁን ያልሽ እኔ ደስ ብሎኝ ይመስላል። አንተ አይደብርም? ለምን እንደሚደብረኝ እኔ ካንተ እንዴት ነው ደስ ብሎኝ ካንተ ውጭ? እኔ ከኔ ውጭ ምናምን አላልኩም። ውጭማ አለቀ እኮ ፋይል ተዘጋለው። ከኔ ውጭ ምናምን የሚባል ነገር እዛ ደረጃ አልደረስንም። እቺ ጊዜም ብትባለው ነገር ራሱ ያለችን ትንሽ አይደለች። ከ24 ሰዓት ውስጥ ከሷም ተሸራርፋ ስትወሰድብኝ ደስ አይለኝም። ሆነም ቀረ የስራ ሰዓት ሁለታችንም እንሮጣለን። በዛች በቀረችው ደግሞ የራሳችን ጊዜ ሊኖረን ፈልጋለሁ ከሚል ነው እንጂ ለማለት ይደውሉልሽ። ያው በድሮ ባህል በእኛ ባህል በድሮ ወደ ምን ድራማ ወደ ቪዲዮ ጨርሰን ማለት